ያዕቆብ ለምን እንዲህ ትላለህ? እስራኤል ስለምን እንዲህ ትናገራለህ? አታውቅም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ኃይልን ይሰጣል። ሰው ከሰጠ ላለው ነው የሚሰጠው። እግዚአብሔር ግን ሲሰጥ ለደካማው ብርታትን ይሰጣል። ዛሬ የደከማችሁ አገልጋዮች፣ የደከማችሁ ሰራተኞች፣ የደከማችሁ ወንድሞቼና እህቶቼ እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር ጉልበትን ይጨምርላችኋል። እግዚአብሔርም ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። አንዱ በጌታ በኢየሱስም የተቀባይነት መጠናችሁ ይጨምራል። ባክ ለቀቅ አድርግና አሜን በል። የሥራ ቦታ፣ የአገልግሎት ቦታ፣ ትምህርት ቤት በመውጫና በመግቢያ ሰዎች ከዚህ በኋላ አንተን መቀበል ይጀምራሉ። አንተን መቀበል ይጀምራሉ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ያነባለሁ። የእስራኤል ነገዶች በሙሉ ወደ ኬብሮን ወደ ዳዊት መጥተው እንደዚህ አሉ። እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን በጦርነት የምትመራቸው አንተ ነበርክ። እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ፣ መሪያቸውም ትሆናለህ ብሎህ ነበር። ስለዚህም የእስራኤል ሽማግሌዎች በሙሉ ወደ ኬብሮን መጡ። ንጉሥ ዳዊትም ኬብሮን ላይ በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳን አደረገ። እነርሱም ዳዊትን ቀብተው በእስራኤል ላይ አነገሱት። ዳዊት በነገሰ ጊዜ ዕድሜው 30 ዓመት ነበር። 40 ዓመትም ገዛ። በኬብሮን ተቀምጦ በይሁዳ ላይ 70 ዓመት ከ6 ወር ኢየሩሳሌም ሆኖ በመላው እስራኤልና በይሁዳ ላይ 33 ዓመት ነገሰ። ንጉሡና ሰዎቹ በኢየሩሳሌም የሚኖሩትን ኢያቡሳውያንን ለመውጋት ወደዚያ ሄዱ። ኢያቡሳውያንም ዳዊት እዚህ ሊገባ አይችልም ብለው ስላሰቡ ዳዊትን ዕውሮችና አንካሶች እንኳን ይከለክሉሃልና ወደዚህ አትገባም አሉት። ይሁን እንጂ ዳዊት የጽዮንን አምባ ያዘ። ይህችም የዳዊት ከተማ የተባለችው ናት። በዚያም ዕለት ዳዊት ኢያቡሳውያንን ድል ማድረግ የሚፈልግ የዳዊት ጠላቶች ወደሚሆኑ አንካሶችና ዕውሮች ለመድረስ በውሃ መተላለፊያው ሽቅብ መውጣት አለበት አለ። እንግዲህ አንካሶችና ዕውሮች ወደ ቤተ መንግሥት አይገቡም ያሉት ለዚህ ነው። ከዚያም ዳዊት መኖሪያውን በአምባይቱ ላይ ያደረገ የዳዊትም ከተማ ብሎ ጠራት። ዳዊትም ከሚሎ አንስቶ ወደ ውስጥ ዙሪያውን ገነባት። የሰራዊት ጌታ እግዚአብሔር ከእርሱ ጋር ስለነበር ዳዊት ከዕለት ወደ ዕለት እየበረታ ሄደ። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። የዛሬው የእግዚአብሔር ቃል ማዕዳችን ርዕስ እግዚአብሔር ካንተ ጋር ነው የሚል ይሆናል። አሁን ያነበብኩላችሁ የሁለተኛ ሳሙኤል መጽሐፍ ምዕራፍ 5 እግዚአብሔር አምላክ ሳኦል ከሞተ በኋላ እንዴት ባለ መንገድ ዳዊትን ወደ ንግስና እንዳመጣው የሚናገር ክፍል ነው። እንደምታውቁት ዳዊት በሕይወት ዘመኑ 3 ጊዜ ተቀብቷል። አንድ ጊዜ በሳሙኤል እጅ፣ ሁለተኛው ጊዜ ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 2 በይሁዳ፣ እንደዚሁም ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 በኢየሩሳሌም ዳዊት ተቀብቷል። እንደነዚህ አይነት ነገሮች በሌሎች ሰዎች ሕይወት ውስጥ ሲሆን ፈጽሞ በመጽሐፍ ቅዱስ ውስጥ አታዩም። የትኞቹም ነገስታቶች የትኛውም ሰው 3 ጊዜ ሲቀባ አታዩም። አንደኛ ሳሙኤልና ሁለተኛ ሳሙኤል መጽሐፍን ስታነቡ እግዚአብሔር እንዴት አድርጎ ዳዊትን ወደ ንግስና እንዳመጣው የምታዩበት ክፍል ነው። አሁን በዚህ ቦታ ያነበብኩላችሁ ከምዕራፍ 5 ከቁጥር 1 እስከ 10 ድረስ ያለውን ክፍል ነው። እግዚአብሔር ከዳዊት ጋር ስለነበረ በየቀኑ ዳዊት እየበረታ ሄደ ብሎ ይናገራል። በሌላም ቦታ ደግሞ በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ሰልፍ ነበረ። ነገር ግን የጦር አቅም ያለው፣ የታክስ አቅም ያለው፣ አደረጃጀት ያለው፣ አማካሪ ያለው ሳኦል እየደከመ እንጀራ እየለመነ የሚበላ አንድ ምስኪን እረኛ፣ ዕዳ ያለባቸው ምስኪን ሰዎች የተከተሉት እየበረታ ሄደ። ይሄ ዓመታችን የብርታት ዓመታችን ነው። እግዚአብሔር መልእክት እንዳለው የሚያምን ሰው ከእግዚአብሔር ዘንድ በደንብ አድርጎ አሜን ይበል። ዛሬ ማታ የሚያበረታ የእግዚአብሔር መንፈስ በእናንተ ላይ ይሆናል።
እግዚአብሔር ከዳዊት ጋር ስለነበረ እየበረታ ሄደ ይለናል። በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 10 ላይ እግዚአብሔር ከዳዊት ጋር ከመሆኑ የተነሳ በዳዊት ሕይወት የሆኑትን ነገሮች ከዚህ ቀጥዬ የተወሰኑ ነጥቦች በእነዚህ 10 ቁጥሮች ውስጥ አካፍላችኋለሁ። ወዳጆቼ ማንም ከናንተ ጋር ባይሆን እግዚአብሔር ብቻውን ከናንተ ጋር ካለ ይበቃችኋል። የእግዚአብሔር አብሮነት የእግዚአብሔር ከናንተ ጋር መሆን ለጥያቄያችሁ መልስ፣ ለጠላቶቻችሁ መከታ፣ ለብዙ ጉዳዮቻችሁ በረከትና እረፍት ይሆንላችኋል። በደንብ አርጋችሁ አሜን በሉ። እንደዚህ በላቸው ብሎኛል ጌታ፣ እኔ ከናንተ ጋር እሆናለሁ። በደንብ አርጉና አሜን በሉ። የሚገርመው ነገር በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 አሁን ባነበብኩላችሁ ቁጥር 10 ላይ እግዚአብሔርም የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም በየቀኑ እየበረታ ሄደ ብሎ ይነግረናል። ይሄን ከመናገሩ በፊት የመጀመሪያ የምትመለከቱት ነገር ምንድነው? ቁጥር 1 ላይ እንደዚህ ብሎ ይናገራል። የእስራኤል ሰዎች ሁሉ ወደ ዳዊት መጥተው እንደዚህ ያሉት ይላል፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን አሉት ብሎ ይናገራል። ይሄ ጊዜው ሳኦል የሞተበት ጊዜው መሪ በእስራኤል ላይ ያልነበረበት ክፍተት የተፈጠረበት የእስራኤል ወታደሮች የተሸነፉበት በሳኦል ቦታ ምትክ የሚፈለግበት ጊዜ ነበረ። በደንብ አርጋችሁ ስሙኝ። የእግዚአብሔር አብሮነት እንዴት እንደሚያበረታችሁ ነው አሁን ዛሬ የምነግራችሁ። እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም እየበረታ ሄደ ተብሎ እንደተጻፈ የእግዚአብሔር አብሮነት በሕይወታችሁ ላይ ምን ውጤት እንደሚያመጣ በዚህ ዓመት ተጨባጭ የሆነውን ፍሬ ዛሬ አካፍላችኋለሁ። እና እንደዚህ ይላል የእግዚአብሔር ቃል ሲናገር፣ የእስራኤል ሰዎች ሁሉ ወደ ዳዊት መጡ ይልና እነዚህ ሰዎች ወደ ዳዊት የመጡበትን ጊዜ ብታዩ ሳኦል የሞተበት ነው፣ የእስራኤል ወታደሮች የተሸነፉበት ነው፣ እንደዚሁም ደግሞ ንጉሥ ያልነበረበትና በአመራር ክፍተት እንደ ሀገር የነበረበት ጊዜ ነበርና እነዚህ ሰዎች መጥተው የእስራኤል ሽማግሌዎች ወደ ዳዊት መጥተው ያሉት እንደዚህ ነው፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን ብለው አሉት ይላል። ይሄ በአጭር አማርኛ ምን ማለት ነው? አክሴፕት አርገናል። አንተ የገዛ ወገናችን ነህ፣ አንተ የኛ ነህ፣ እኛም ያንተ ነን። አክሴፕት አርገናል። የእግዚአብሔር አብሮነት ሶሻል አክሴፕታንስ እንዲኖራችሁ ያደርጋል። ተቀባይነት እንዲኖራችሁ ያደርጋል። ተቀባይነት ማግኘት በጣም ኢምፖርታንት ነው። ሐሳብ ይዘ ቅባት ይዘ መልእክት ይዘ የእግዚአብሔር አጀንዳ በአንተ ላይ ሆኖ ሶሳይቲ ሪጀክት ካደረገ አደገኛ ነው። አሁን ግን የሆነው እንደዚህ ነው። እግዚአብሔር ከዳዊት ጋር ስለነበረ የእስራኤል ሽማግሌዎች የእስራኤል ሰዎች ወደ ዳዊት መጡና እንደዚህ ያሉት፣ አንተና እኛ አሉ የአጥንት ፍላጭ ነን፣ የሥጋ ቁራጭ ነን። አሁን እኛ አንተን እንደ ጠላት አይደለም ምናይ፣ አንተን ምናይ እንደ ክፉ ባልንጀራ አይደለም ምናይ፣ እንደ ገዛ ወገናችን እንደ ራሳችን አርገን ተቀብለናል። አንተ ከዚህ በኋላ በእኛና በአንተ መካከል ጠብ አይኖርም፣ ጭቅጭቅ አይኖርም፣ ውጊያ አይኖርም፣ ጦርነት አይኖርም፣ እኛ እንቀበልሃለን አሉት ይላል። ለዚህ ነው ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። አንዱ በጌታ በኢየሱስም የተቀባይነት መጠናችሁ ይጨምራል። ባክ ለቀቅ አርግና አሜን በል። የሥራ ቦታ፣ የአገልግሎት ቦታ፣ ትምህርት ቤት በመውጫና በመግቢያ ሰዎች ከዚህ በኋላ አንተን መቀበል ይጀምራሉ። አንተን መቀበል ይጀምራሉ። ልክ እንደዚህ ይሆናል። መዓዛችሁ በምድሪቷ ላይ ይወጣል። ተቀባይነታችሁ አድማሱ ይጨምራል። ሰዎች ቀኛቸውን ይሰጧቸዋል። ሰዎች ቀኛቸውን ይሰጧቸዋል። የሰዎች ልብ ለእናንተ ይከፈታል። የሰዎች ልብ ለእናንተ ይከፈታል። ዝግ ልቦች ሁሉ ለእናንተ ይከፈታሉ። ትወጣላችሁ፣ ይከናወንላችኋል። ቁጥር 10 ምንድነው የሚለው? የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም በየቀኑ እየበረታ ሄደ ይላል። አንደኛው ቁጥር ላይ ግን እንደዚህ ነው የሚለው፣ የእስራኤል ሰዎች ይገርምሃል፣ ቀላል ሰዎች እንዳይመስሉ፣ የእስራኤል ሰዎች ዝም ብሎ ሰዎች እንዳይመስሉ። ሙሴን በምድረ በዳ እንዴት አድርገው እንዳስጨነቁት ታስታውሳል። በጣም እልከኛ ሰዎች ናቸው። በጣም አደገኛ ሰዎች ናቸው። በጥቂት ነገር የማይረኩ ሰዎች ናቸው። ዝም ብሎ አንድ ነገር የማያስቀምጣቸው ሰዎች ናቸው። ግን እግዚአብሔር ከዳዊት ጋር ስለነበረ ይገርምሃል፣ የእስራኤል ሰዎች ሁሉ መጡና እንደዚህ አሉት፣ አንተ አሉት የአጥንታችን ፍላጭ አሉት።
አንተ የሥጋችን ቁራጭ ነህ። ምን ማለት ነው? ባጭር አማርኛ አንተ ከዚህ በኋላ እኛ ጫካ የነበረ ሽፍታ የነበረ ናባል እንኳን ዳዊት ምን ብሎታል? ይሄ ከጌታው የሸፈተ ሽፍታ ነበር ብሎታል። እኛ አንተን ስናይ ካሁን በኋላ ምናይ እንደ ሽፍታ አይደለም፣ ምናይ ጫካ እንደነበረ በጌታው ላይ እንደሸፈተ አይደለም፣ የምናይ እንደገዛ ወገናችን አድከን ነው ምናያለ። በጌታ በኢየሱስ ክርስቶስም ስለናንተ አገሪቷ ላይ የወጣ ባድ ኢሜጅ የተመታ ይሁን። በጌታ በኢየሱስም ይመታ። ስራ የከለከላችሁ፣ ትዳር የከለከላችሁ፣ ህይወት የከለከላችሁ መጥፎ እይታዎች ሁሉ በኢየሱስም ይመታል። ሌላ ኢሜጅ ስለናንተ ምድሪቷ ላይ ይወጣል። ሁለተኛውን ነገር ልንገራችሁ። ቁጥር 2 እንደዚህ ይለዋል። ሳኦል ነግሶ በነበረ ጊዜ እስራኤልን የምታስወጣውና የምታስገባው አንተ ነበርክ። እግዚአብሔርም ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር አሉት። ምን ማለት ነው? ባጭር አማርኛ ወደ ኋላ ሄደው እግዚአብሔር በዳዊት ሕይወት የሰራውን እያስታወሱት ነው። ሳኦል ክፉ መንፈስ ሲያስጨንቀው፣ እስራኤል ንጉሥ እያለው ንጉሥ እንደሌለው ሲኖር ለተጨነቁት ትፈርድ የነበርከው አንተ ነህ። ትላንት በአንተ ሕይወት እግዚአብሔር ያደረገውን አረሳ። አሁን ዳዊት እየበረታ የሄደው እነዚህ የእስራኤል ሰዎች የሚያስታውሱት ነገር አለ። አሁን ያለበትን ሁኔታ እንዳታስብ፣ እስራኤል መሸነፉን እንዳታስብ፣ ሳኦል መሞቱን እንዳታስብ። ትላንትና እግዚአብሔር በአንተ እጅ የተጨነቁ ሰዎችን አሳርፏል። ለብዙ ሰዎች ደርሷል። እስራኤልን ታስወጣና ታስገባ የነበርከው አንተ ነህ አሉት። ሄሎ ሰው አንደኛ ክርስቲያን በክርስትና ህይወቱ መበርታት የሚጀምረው ትናንት እግዚአብሔር በህይወቱ ያደረገውን ነገር ማስታወስ ሲችል ነው። አስታውሱ። የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 3 ዓመት እግዚአብሔር በእናንተ አልፎ ብዙ ሰዎችን ይረዳ እንደነበረ፣ ከውድቀት ያነሳ እንደነበረ፣ ከሐዘን ያጽናና እንደነበረ፣ ልባችሁ እንዳይወድቅ እንዳደነግጡ እንዳፈሩ እግዚአብሔር አምላክ ከናንተ ጋራ ነው። እውነቴን ነው የምነግራችሁ። እግዚአብሔር ከናንተ ጋራ ነው። ትላንት የሰራባችሁ እግዚአብሔር ዛሬ አልጣላችሁ። ትላንት ያገዛችሁ እግዚአብሔር ዛሬ ፊቱን ከናንተ አልመለሰም። እግዚአብሔር ከዳዊት ጋር ነበረ እና ምን ሆነ? ንጉሡ ሳኦል ነው፣ የሚያስወጣና የሚያስገባው ግን ዳዊት ነው። ያስታውሱታል። ወደ ትላንትናችሁ ልመልሳችሁ። ብዙዎቻችሁ እግዚአብሔር በእናንተ በኩል የወደቁትን አንስቷል፣ ያዘኑትን አጽናንቷል፣ የተሰበሩትን ጠግኗል፣ የብዙዎችን ታሪክ ቀይሯል። በእናንተ ዛሬ ያላችሁበትን ሁኔታ እንዳታስቡ። የምትበረቱት ምን ሲሆን መሰላችሁ? ትላንት እግዚአብሔር በእናንተ ለስንት ሰዎች እንደደረሰ እንዳትረሱ። ትላንት እግዚአብሔር በእናንተ በኩል ለስንት ሰዎች በረከት እንዳደረገ እንዳትረሱ። አስታውሱ። ሰይጣን እንደሚዋሽባችሁ አይደላችሁም። ሰው እንደሚላችሁ አይደላችሁም። የእግዚአብሔር ክንድ በእናንተ ተገልጦ ከራሳችሁ አልፋችሁ ለብዙ ሰዎች ማረፊያ ምክንያት ነበራችሁ። ትላንት ከእናንተ ጋር የነበረ እግዚአብሔር ዛሬና ነገ ከእናንተ ጋር ይሆናል። አብሯችሁ ይቀጥላል። አሜን ይባሉ። ልክ ሲከብድ፣ ልክ ሲጫጫን፣ ልክ የተስፋ መቁረጥ ስሜት መጥቶ ሊወር ሲል፣ ልክ ብቸኝነት እየተሰማ ሲመጣ፣ ልክ ነገሮች የማትወጣቸው መስሎ ሲታይ አስታውስ። ትናንት እግዚአብሔር ባንተ ያደረገውን ነገር እንዳትረሳ። አንተ እኮ አንደበትን ስትከፍት የአፍን ቃል የጢምን ዝናብ እንደሚሹ ይሹ ነበር እንዳለ ኢዮብ ለስንት ሰዎች መጽናናት ምክንያት እንደነበርክ አንተ ዲፕሬሽን ውስጥ ምትኖር ሰው አይደለም። አንተ ጥግ ላይ ሆነ ተስፋ ቆርጠ ምትኖር ሰው አይደለም። አንተ ለብዙ ሰዎች አባት ነህ፣ ለብዙ ሰዎች መውጫ ነህ፣ መንገድ ነህ። እግዚአብሔር እንደዚህ በላቸው ይለኛል፣ የትላንቱን አልረሳሁትም፣ የዛሬና የነገን አስቀጥላቸዋል። ይገርማቸዋል። ሶስተኛ እዛው ቁጥር ላይ እንደዚህ ይሉታል፣ ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ እግዚአብሔር ብሎክ ነበር። አለቃቸው ትሆናለህ ብሎክ ነበረ። አንተ ብትረሳውም እኛ አረሳነው። እግዚአብሔር ያለህን ነገር ከብዙ መውጣትና መውረድ የተነሳ የማይሆን መስሎ ሊሆን ይችላል። ግን እግዚአብሔር ዘመን ቆጥሮ ያተናገረ ሊፈጽም ዛሬ መጥቷል እና ብሎሃል። ሕዝቤን ትጠብቃለህ መሪያቸው ትሆናለህ ብሎሃል። እኛ እናውቃለን። ረስተህ ከሆነ እኛ አረሳንም። እኛ ያስታውሱታል። አረሳንም። እግዚአብሔር ብሎሃል።
ያለክ ትክክል ነው፣ ያለክ እውነቱን ነው። የማያደርገውን አላለህም። ፈተና በስቶብህ ሊሆን ይችላል። መውጣት መውረድ አጋጥሞ ሊሆን ይችላል። ከመውጣት ከመውረድ የተነሳ እግዚአብሔር ካንተ ጋር አይደለም ማለት አይደለም። እኛ ምስካሪዎች ነን ብሎሃል፣ ሰምተናል። በነገራችን ላይ በሳሙኤል እጅ ዳዊት ከተቀባ በኋላ 2 ጊዜ በይሁዳና በኢየሩሳሌም ተቀብቷል። 2 ጊዜ በይሁዳና በኢየሩሳሌም የተቀባው የመጀመሪያው ስላልተቀባ ሳይሆን 2 ጊዜ የተቀባው አክሴፕታንሳቸውን ለማሳየት ነው ህዝቡ የቀባው። በኬብሮን የቀቡት ለምሳሌ ተቀብለናል፣ አንተን ተቀብለናል ለማለት ነው። እና እንደዚህ ይሉታል፣ ህዝቤን ትጠብቃለህ፣ መሪያቸውም ትሆናለህ፣ እግዚአብሔር ብሎሃል፣ አለቃ ትሆናለህ ብሎሃል። ሄሎ አንድም ትላንት እግዚአብሔር በህይወታችሁ ያደረገውን አስታውሱ። ሁለትም ያላችሁት እዚህ በላችሁ፣ ያላችሁን አስታውሱ። ያላችሁ እናንተ እንኳን ብትረሱት እነዛ ኪራይ ቤቶች አይረሱም፣ ትላንትናዎቻችሁ አይረሱም፣ ሰማይና ምድር አይረሱም። ፍጥረት ምስካሪ ነው። ጓደኞቻችሁ አይረሱም። በሰው ፊት በምስካሪ ፊት እግዚአብሔር ብዙ ነገር ብሏቸዋል። እሰራባቸዋለሁ፣ አልተዋችሁም፣ አልጥላችሁም፣ ከፊታችሁ ወጣለሁ፣ ታላቅ ፍጻሜን አይቼላችኋለሁ። እኔ ዛሬ መልእክት አለኝ። እንዳላችሁ እንደዛ ይሆናል፣ እንደተናገራችሁ እንደዛ ይሆናል። ያኔ ትንሽ እያላችሁ የነገራችሁ ያ የእግዚአብሔር ሐሳብ ዘንድሮ ተፈጽሞ ታዩታላችሁ፣ ዘንድሮ ሆኖ ታዩታላችሁ። የሚሰማኝ ሰው ካለ አሜን ይበለኝ። ያዕቆብ ለምን እንዲህ ትላለህ? እስራኤል ስለምን እንዲህ ትናገራለህ? አታውቅም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ለደካማው ብርታትን ኃይልን ይሰጣል። ሰው ከሰጠ ላለው ነው የሚሰጠው። እግዚአብሔር ግን ሲሰጥ ለደካማው ብርታትን ይሰጣል። ዛሬ የደከማችሁ አገልጋዮች፣ የደከማችሁ ሰራተኞች፣ የደከማችሁ ወንድሞቼና እህቶቼ እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር ጉልበትን ይጨምርላችኋል። እንዴት እንዳገዘው፣ እንዴት እግዚአብሔር አብሮት እንደነበረ ሪመምበር፣ አስታውስ። የሆነ ዱካክ ሲከብ ማድረግ ያለብህ እንደዚህ ነው። ትናንት እግዚአብሔር እንዴት ባንተ አልፎ ስንት ሰዎችን ለህይወታቸው መልስ እንዳደረገ እንዳትረሳ። ከዛ ሲቀጥል ደግሞ ያለህን እንዳትረሳ፣ የነገረህን እንዳትረሳ ብሎሃል። አለቃ ትሆናለህ ብሎሃል። መሪ ትሆናለህ ብሎሃል። የእስራኤልን ህዝብ ትጠብቃለህ ብሎሃል። ቀጥሎ ባለው ቁጥር ምን እንደሚሉት ታውቃላችሁ? 3ኛው ቁጥር ላይ እንደዚህ ይሉታል፣ የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይላል። ከዛስ ከዳዊትም ጋር በእግዚአብሔር ፊት ቃል ኪዳን አደረጉ ይላል። በአጭር አማርኛ እግዚአብሔር ካንተ ጋር ሲሆን አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ የሚመጡት። እንደዚህ ነው የሚለው መጽሐፉ። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይልና ከዳዊት ጋር ቃል ኪዳን አደረጉ። ምንድነው ቃል ኪዳን ያደረጉት? እሱ ንጉሳቸው፣ እነሱ ህዝብ ሊሆኑ፣ እሱ መሪያቸው፣ እነሱ ተመሪ ሊሆኑ ቃል ኪዳን አደረጉ። ካሁን በኋላ አንተ ንጉስ ትሆናለህ፣ እኛ ህዝብ እንሆናለን። አንተ መሪ ትሆናለህ፣ እኛ ተመሪ እንሆናለን። ሰሚት እናደርጋለን። እግዚአብሔር ካንተ ጋር ከሆነ አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ ይመጡት። ዳዊት ቀቡኝ አላለም። ዳዊት አንግሶኝ አላለም። እናንግስን ያሉት፣ እንቀባን ያሉት። አርጉልኝ አትልም፣ ስጡኝ አትልም፣ እንስጥ ነው የምትባለው። ቀቡኝ አይደለም ያለው፣ አንግሶኝ አላለም። እናንግስ፣ ቃል ኪዳን እናድርግ ካንተ ጋር። እግዚአብሔር ካንተ ጋር ነው። የዛሬው የመልእክቱ እምብርት ጋር ደርሻለሁ። አሁን መጽሐፉ እንደዚህ ይላል። ቀጥሎ ዳዊትም በነገሰ ጊዜ የ30 ዓመት ልጅ ነበር ይላል። ዳዊት በነገሰ ጊዜ ይላል የ30 ዓመት ልጅ ነበር። ይገርማል። ኔሽን አክሴፕት ያደረገው የ30 ዓመት ጎረምሳ። አሁን አክሴፕታንስ በየስለ ጺሙን አይተው አይደለም አክሴፕት ያደረጉት። ቅባት አለበት፣ መገኘት አለበት ነው። የእግዚአብሔር ህልውና አለው አብሮት። አሜን በል በደንብ አድርግ። እድሜ ጠቀም መሆኑን አይተው አይደለም አክሴፕት ያደረጉት። ህዝብ ወጥቶ እንገዛለን፣ መሪያችን ትሆናለህ፣ ካንተኛ ተከታዮች እንሆናለን ሲሉት የእግዚአብሔር አብሮት ስለነበር። አሁን ምን መሰላችሁ ዋናው ጉዳይ? ዳዊት ሲነግስ የ30 ዓመት ወጣት ልጅ ነበር ነው የሚለው። እንደውም ቃሉ የ30 ዓመት ልጅ ነበር ይለዋል። ኦኬ፣ የሚገርማችሁ ነገር ልንገራችሁ። ይሄው መልእክቴ ይሄ ነው። ዳዊት ካለፈበት የመከራ ዘመን ይልቅ ያለፈበት የክብር ዘመን ረጅም ነው። የነገሰው 40 ዓመት ነው። በመከራ ውስጥ ያለፈው 30 ዓመት ነው። የክብር ዘመንህ ረጅም ነው። አሜን በል።
ይሄ ላንተ ያለኝ መልእክት ነው። አሜን በል። የክብር ዘመን ረጅም ነው። የክብር ዘመን ብዙ ነው። የክብር ዘመን ብዙ ነው። አሜን ይባላል። ከመከራ ዘመን ይልቅ የክብር ዘመን ብዙ ነው። ከለቅሶ ዘመን ይልቅ የሳቅ ዘመን ብዙ ነው። ከማጣት ዘመን ይልቅ የማግኘት ዘመን ብዙ ነው። ከችግር ዘመን ይልቅ የበረከት ዘመን ብዙ ነው። ለሚቴሉ ዳዊት የአባቱን በግ ጠብቆ ሳኦል አሳዶት ጫካ ለጫካ ሄዶ በአጠቃላይ እድሜው ሲሰላ 30 ዓመት በ30 ዓመት ጊዜ ውስጥ ብዙውን የህይወቱ መከራ ጨረሰ። ከዛስ ከነገሰ በኋላ 40 ዓመት ነው የመራው። ይኸውልህ በቃ ዝም ብለህ እግዚአብሔር ካንተ ጋር ሲሆን የክብር ዘመንህ ብዙ ነው። አሁን ይኸውልህ ከለቅሶ ዘመን ይልቅ እግዚአብሔር ካንተ ጋር ሲሆን የሳቅ ዘመን ብዙ ነው ይሆን። አሁን በጣም የተቸገራችሁ ሰዎች እመኑኝ፣ እግዚአብሔር ምስክሬ ነው። የበረከት ዘመናችሁ ብዙ ነው። የበረከት ዘመናችሁ ረጅም ነው። በጣም በሐዘን ውስጥ ያላችሁ ሰዎች እመኑኝ፣ እግዚአብሔር ከእናንተ ጋር ስለሆነ የደስታ ዘመናችሁ ረጅም ነው። ከብቸኝነት ዘመን ይልቅ እግዚአብሔር የጉብኝት ዘመን ረጅም ነው። ረጅም ነው። ቁጥር 6 ላይ እንደዚህ ነው። ዳዊት በኢየሩሳሌም የሚኖሩ ኢያቡሳውያንን ሊወጋቸው ፈለገ እና እነዚህ ኢያቡሳውያን በኢየሩሳሌም ይኖሩ ነበር። አሁን ሊወጋቸው እንደፈለገ ኢያቡሳውያን ገባቸው፣ አወቁ እና እንደዚህ ያሉ ያው ከሳኦል መሞት ጋር ተያይዞ የእስራኤል ወታደርም ተበታትኗል፣ ተሸንፏል ምናምንና ንቀውታል። ዳዊት በጣም ነው ናቁት። በጣም ከመናቃቸው የተነሳ ኢያቡሳውያን ስለ ዳዊት ሲያወሩ እንደዚህ ያሉ እዚህ ከተማ ሊገባ የሚችለው ከዕውርና ካንካሳ ጋር ከተዋጋ ብቻ ነው። ዕውርና አንካሳን ካላስወጣ አይገባም። ከተዋጋ የመጨረሻ ንቀውት የመጨረሻ ተራርገውታል። ዳዊት ተራርገውታል። ዳዊት ንቀውታል ማለት በቃ ዳዊት እዚህ ከተማ ሊገባ የሚችለው እግራችን ሲቆረጥ አይናችን ጠፍቶ አንካሳርና ዕውር ሆነን ካልተዋጋም በስተቀር አይችልም። መጽሐፉ ሲናገር እንደዚህ ይላል። ነገር ግን አለ ዳዊት አምባይቱ ጽዮንን ያዛታል። አይችልም እያሉት አይገባም እያሉት ያዛት። ዛሬ እነግርሃለሁ እግዚአብሔር ካንተ ጋር ነው። አትቆምም እያሉት ትቆማለህ። አይችልም እያሉት ትችላለህ። አይደርስም እያሉት ትደርሳለህ። አይገባም እያሉት ትገባለህ። አይገባም እያሉ ወደ ክብር ትገባለህ፣ ወደ በረከት ትገባለህ። ረገጥ አድርግና አሜን በል። ያዛት አለ መጽሐፍ። አይገባም እኮ እያሉ ነበር። አይገባም። ያዛት ዳዊት ያዛት። ነገር ግን አምባይቱ ጽዮንን ያዛት። በጣም እየናቁ በጣም እንደ ተራ እየቆጠሩ አይገባም፣ አይችልም፣ አይሆንለትም እያሉ እግዚአብሔር ካንተ ጋር ስለሆነ ብቻ ማንም ስለሆነ አይደለም። ስማ፣ እግዚአብሔር ካንተ ጋር ሲሆን የማይታለፍ ነገር ማለፍ ትችላለህ። የማይገባበት ትገባለህ፣ የማይደረስበት ትደርሳለህ። ወዳጄ ጠላትህ ካንተ ጋር ያለውን አቅም አያውቅም። ጠላትህ ካንተ ጋር ያለውን አቅም አያውቅም። ዝም ብሎ ቁመትህን ነው የሚያየው፣ እድሜህን ነው የሚያየው፣ ትምህርትህን ነው የሚያየው። አንድ ግን የዘላለም እጅ አለ፣ ኤልሻዳይ እጅ አለ፣ የማይደክም እጅ አለ፣ የማይስል እጅ አለ። የእግዚአብሔር እጅ በጠላቶቻችሁ ላይ ይዘረጋል። ይሄ ብቻ መሰለን ዳዊት እንደዚህ ያለ ያዛት ብቻ አይደለም የሚለው የዳዊትን ጠላቶች እነዚህ አንካሳና ዕውር ብለው የቀለዱበትን የሚመታ ካለ በወንዙ በኩል ይውጣ አለ ዳዊት። በነገራችን ላይ እግዚአብሔር ካንተ ጋር ከሆነ ሰዎችም ካንተ ጋር ይሆናሉ። ብቻህን አትዋጋም፣ ብቻህን አትወጣም፣ ይከተላል። አልሰማኸኝም? ዳዊት ብቻውን አይደለም የሚዋጋው፣ የሚዋጉለት አሉ፣ የሚያበረቱት አሉ፣ አብረውትም ይቆሙ አሉ። የሆኑ ሰዎች ዳዊትን ተከትለው ወጡ፣ አብረውት ወጡ፣ አብረውት ሊዋጉ ወጡ። እግዚአብሔር አዘመተለት። እግዚአብሔር የሚከተል አብሮ የሚሆን አብሮ የሚዋጋ አይዞህ የሚል አለን። እናገለግላለን። ልብ አይውደቅ። የሚመጣውን ነገር አብረን እንካፈላለን። እግዚአብሔር ካንተ ጋር ሲሆን ሰዎች ካንተ ጋር አለመሆን አይችሉም።
1 + God is majority። አንተና እግዚአብሔር ስትደመሩ ማጆሪቲ ናቸው። አብላጫውን እጅ ትይዛለህ። የሚገርመው እስራኤል ትራንዚሽናል ታይም ላይ ስትገባ ሳኦል ሲሞት ወታደሩ ሲሸነፍ የእስራኤል ሰዎች ሁሉ ወደ ዳዊት መጡና እንደዚህ አሉት፣ እኛ ያጥንት ፍላጭ ስጋ ቆራጭ ነን፣ አንተ ሪጀክት አናረገህ ተቀብለናል። ደግሞ 30 ዓመት ጎረምሳ እኮ የ30 ዓመት ትንሽ ልጅ እኮ ቃል ኪዳን አደረጉ። አንተ ንጉሥ ሁን፣ እኛ ህዝብ ነው፣ መሪ ሁን፣ ተመሪ ነው፣ ሰሚት እናደርግ። ደግሞ እግዚአብሔር ብሎሃል፣ ህዝቤን ትመራለህ ብሎሃል። በቃ ካለ ህዝብ ሰሚት ከማረግ ውጭ አማራጭ፣ ሰዎች ሰሚት ከማረግ ውጭ፣ ነገስታቶች ሰሚት ከማረግ፣ ሽማግሌዎች ሰሚት ከማረግ ውጭ። ይሄን ምሽት 2 ቃል ልስጣችሁና ሂዱ እንድትበረቱ። 2 ቃል። አንደኛ ትላንት እግዚአብሔር በህይወታችሁ ያደረገው ትዝ ይበላችሁ። ትላንት እግዚአብሔር በእናንተ ህይወት የሰራው ትዝ ይበላችሁ። ያከናወነው ትዝ ይበላችሁ። ትላንት እግዚአብሔር እንዴት እንደረዳችሁ ትዝ ይበላችሁ። ትላንት እግዚአብሔር እንዴት እንዳገዛችሁ፣ እንዴት ካፈር ከትቢያ እንዳነሳችሁ፣ እንዴት የማይሆን ነገር የማይቻል ነገር የተበታተነ ነገር ገጣጥሞ እግዚአብሔር እንዴት እንዳሻገራችሁ አስታውስ። መበርታት ከፈለክ ማስታወስ ያለብህ እግዚአብሔር በአንተ ህይወት ያደረገውንና እግዚአብሔር ላንተ የተናገረው ነገር። ምን ብሎሃል እግዚአብሔር? ምን ነበር ያወራህ እግዚአብሔር ትላንት በልጅነትህ? ትላንት ከዛ በኋላ ከመውጣት ከመውረድ የተነሳ ያ ያለክ ነገር የማይሆን ሊመስል ይችላል። ግን ዘመን ቆጥሮ ጊዜ ቆጥሮ የተናገረው ሊፈጽም ሙሽሪት ወደ ሙሽራ እንደምትመጣ ይሄ ህዝብ ዳዊት አይደለም አድርጉኝ ያለው፣ ንጉሥ አድርጉኝ አላለም፣ ቀቡኝ አላለም፣ አንግሱኝ አላለም፣ አላለም፣ ከኔ ጋር ሁኑ አላለም፣ ተከተሉኝ አላለም፣ አላለም። የእግዚአብሔር ሰዓት ሞላ። እግዚአብሔር እጅ ላይ ያለው ሰዓት ሞላ። ጊዜው መጣ። ስጀምር አንድ ቃል ነግሬያችሁ ነበር። እሱን ተናግሬ ጨርሳል። በብዙ ሰዎች ህይወት ታይቶ አይታወቅም። 3 ጊዜ ነገስታቶች 3 ጊዜ ተቀብተው አያውቁ። የክብር ዘመናችሁ ብዙ ነው። የክብር ዘመናችሁ ረጅም ነው። የክብር ዘመናችሁ፣ የሳቅ ዘመናችሁ። አሁን ከአንዳንዶቻችሁ ጋር እጅቼ ሁሉ ነው የምንገናኘው። የሳቅ ዛሬያችን በትዝታ እያስታወስን እግዚአብሔር ምስክሬ ለቀቅ ያረጋል እግዚአብሔር። አንዳንድ ሰዎች አይታቸዋል። አሁን በቃ ቸኩላለሁ ቀስ በል ሚሉዋል። ቀስ ሲያወሩ ሁሉ ቀስ ብሎ ምን ነው ስትላቸው በቃ እግዚአብሔር የረፍት ዘመናቸው አረዘም። እግዚአብሔር ከእናንተ ጋር በደንብ አሜን በሉ። ሰማይ ከእናንተ ጋር፣ ሰማይ ከእናንተ ጋር ከሆነ ምድር ከእናንተ ጋር ባይሆን እየበረታችሁ ትሄዳላችሁ። ለአምላካችን ለእግዚአብሔር ክብር እናጨበጭባለን። በደንብ